በህንድ ርቀው በሚገኙ ተራራማ አካባቢዎች ውስጥ ኪራን የተባለች ሴት 3 ወንድማማቾችን አግብታ ትኖራለች። በዚህ ጠንካራ ብርቱ ጎሳ መካከል በርካታ ወንድማማቾች አንዲትን ሴት በአንድ ላይ የሚያገቡበት የወንድማማቾች ከአንድ በላይ ባል የመሆን ባህል እንደ እንግዳ ነገር አይታይም። እዚህም ቦታ ላይ ይህ ለዘመናት የቀጠለ ወይም የቆየ ባህል አካል ነው። የአንድ ሰው አስተሳሰብ ወይም አመለካከት የቆሸሸ ከሆነ በግልጽ እንደሚታወቀው መጥፎ ነገር ይናገራል። ይህ የእኛ ባህል እስከሆነ ድረስ በጥሩ ጎኑ መመልከት ከቻሉ ቢያንስ ስለሱ መጥፎ ነገር አይናገሩ። ከህንድ ዋና ከተማ በጣም ርቆ በሂማሊያ ተራራ ጥልቅ ውስጥ በተደበቀ አብዛኛው ሰው አይቶት የማያውቀው የህይወት ዘይቤ ይገኛል። ሴቶች በርካታ ወንድማማቾችን ማግባት እንደ ነውር ሳይሆን እንደ ባህል ወደሚታይባት ትንሽዬ መንደር እንጓዝ። እዚያ ቦታ ላይ መድረስ ቀላል አይደለም። ጠባብ የተራራ መንገዶችና በማንኛውም ቅጽበት የመሬት መንሸራተት አደጋ የሚከሰትበት እድል አለ። ከ6 ሰዓታት የባስ ጉዞ በኋላ የተጨናነቀ የአካባቢው ታክሲ ወደ ተራሮች ይበልጥ ይዞ ዘለቀ። አንዳንድ ሰዎች በውስጥ ተቀምጠዋል፣ አንዳንዶቹ በበሩ ላይ ተንጠልጥለዋል፣ ጥቂቶቹ ደግሞ ልክ በጣሪያው ላይ ወጥተዋል። መንገዱም በመጨረሻ ሲያበቃ በዚህ ኮረብታ ጥልቅ ውስጥ የምትኖረው ኪራን የተባለችን ሴት ለማግኘት በጫካና ቁልቁለታማ መንገዶች ውስጥ ወደ 3 ኪሎ ሜትር ያህል በእግራችን ተጓዘ። እሷም 3 ወንድማማቾችን አግብታለች። የተጋባነው በ2017 ዓ.ም ነበረ። ከ2017 ዓ.ም ጀምሮ ራሳችንን በዚህ ጆዳራ በተባለ የጋብቻ ስርዓት ውስጥ ያለን ሲሆን እስካሁን ምንም አይነት ችግር አልገጠመንም። ለመሆኑ 3ታችሁም ወንድማማቾች ናችሁ? ያላችሁ ደግሞ አንዲት ሚስት ብቻ ነው። በመካከላችሁ ተፈጥሮ የሚያውቅ ምንም አይነት ጸብ የለም? የለም። የተጋባነው በ2017 ዓ.ም ሲሆን አሁን ደግሞ 2026 ዓ.ም ላይ እንገኛለን። በመካከላችን ተፈጥሮ የሚያውቅ ምንም አይነት ጠብ የለም። ሁሉም ነገር በሁሉም ሰው ስምምነት በጥሩ ሁኔታ ይሄዳል። ኪራን አታር ሲንግ፣ አኒል እና ፕራፕዋርባ የተባሉ 3 ወንድማማቾችን አግብታለች። በእነዚህ አስቸጋሪ ተራሮች ውስጥ በሕይወት ለመኖር 3ቱንም ወንድማማቾች የዕለት ተዕለት ሥራቸውንና ኃላፊነታቸውን ይጋራሉ። ጌታዬ፣ እኛ አንዲትን ሴት ብቻ የምናገባው በወንድማማቾች መካከል ያለውን መሬት እንዳይከፋፈልና በአንድ ላይ እንዲቆይ ለማድረግ ነው። በተራራማ ቦታዎች ላይ አስቀድመን ቢሆን በጣም አነስተኛ መሬት ነው ያለን፣ እሱም ከተከፋፈለን ደግሞ ይበልጥ ያንሳል። ስለዚህ ይህ የኛ የቆየ ባህል ነው። እንደ ኪራን ያሉ ሴቶች እዚህ ቦታ ላይ ብቻቸውን አይደለም። በዚህ መንደር ውስጥ የሚኖሩ ሌሎች በርካታ ሴቶች በተመሳሳይ ሁኔታ ይኖራሉ። ይህቺ ደግሞ ረታኒ ትባላለች። ከ35 ዓመታት በፊት አካባቢው ወደ ሲሻይ መንደር አዲስ ሙሽራ ሆና መጣች። ሲራጅ ሲንግ እና ራምባ የተባሉ 2 ወንድማማቾችን አገባች። ለእሷ ይህ ግንኙነት ሸክም ሳይሆን ቤተሰብን በአንድነት ጠብቆ ለማቆየት መንገድ ነው። ቤተሰቡን በአንድነት ጠብቆ ለማቆየት ሲል 2ቱን ወንድማማቾች በአንድ ላይ ያስኳቸው። ለየብቻቸው እንዲያገቡ አልፈቀድኩም። ለሌሎችም የምናስተምረው ይህን ነው። የኛ ባህል 2ቱን ወይም 3 ወንድማማቾች መሬቱ እንዳይከፋፈል በአንድ ላይ እንዲኖር የሚያዝ ነው። ጋብቻው የሚፈጸመው አንድ ጊዜ ብቻ ሲሆን 2 ወይም 3 ወንድማማቾች ከአንዲት ሚስት ጋር በአንድ ላይ ይኖራሉ። የዚህ ግንኙነት ስር በሂማቻል ፕራዴሽ በሚገኘው የጊራፒ አካባቢ በጣም ጥልቅ ነው። ይህ ብርቱ ማህበረሰብ ይህንን ባህል ለትውልዶች ሲከተለው ኖሯል። እዚህ ቦታ ላይ ይህ ግንኙነት ጆዲዳራ ስርዓት ተብሎ የሚጠራ ሲሆን ጋብቻውን የሚወስነው ቤተሰብ ነው። ነገር ግን ጥያቄው የሴቷን ፈቃደኝነት ወይም ስምምነት እንደ ትልቅ ነገር ይታያል። ይህ በሲሙር አውራጃ የሚገኘው የማሽዋር መንደር ነው። እዚህ ቦታ ላይ ዛሬ ቢሆን በርካታ ቤተሰቦች የወንድማማቾችን ከአንድ በላይ ባል የመሆን ባህል ይከተላሉ። በዛሬው ታሪካችን ውስጥ እነዚህ ግንኙነቶች በዕለት ተዕለት ሕይወት ውስጥ እንዴት እንደሚሰሩ እንመለከታለን። በመጨረሻም ይህ ባህል እዚህ ቦታ ላይ ለምን እንደተጀመረ ለመረዳት እንሞክራለን። እንዲህ ባለ ጋብቻ ውስጥ የሴቷ ሚና ምንድን ነው? ወንድማማቾችን ለማግባት በራሷ ፈቃድ ትስማማለች ወይስ ትገደዳለች? እዚህ ቦታ ላይ የልጁ ቤተሰቦች የጋብቻ ጥያቄ ይዘው ይሄዳሉ። ከዚያም ልጅቷ 2 ወንድማማቾች ለማግባት ፈቃደኛ መሆኗን ወይም አለመሆኗን ይጠይቃል። እሷ ከተስማማች ብቻ ነው ጋብቻው የሚፈጸመው። ምንም አይነት ማስገደድ የለም። የሚሆነው በልጅቷ ስምምነትና በ2 ወንድማማቾች ስምምነት ነው። ምንም አይነት ማስገደድ የለበትም። ሁሉም ነገር የሚሆነው በእያንዳንዱ ሰው የራስ ምርጫ ነው።
ሶስቱም ሲስማሙ ብቻ ነው የሚሆነው። ምንም አይነት ጫና የለም። ከወላጆችም ሆነ ከማንኛውም አካል ጫና አይደረግም። በዚህ ጋብቻ ውስጥ ምንም አይነት ማስገደድ የለም። ለመሆኑ እንዲህ ባለ ጋብቻ ውስጥ ከኖሩ ምን ያህል ጊዜ እንደሆናቸው ሊነግሩን ይችላሉ? እኔ ያገባሁት በ2012 ዓ.ም ነበር። ከዚያ ጊዜ ጀምሮ ትዳርን የተሳካ ነበር። በግንኙነታችን ውስጥ ተፈጥሮ የሚያውቅ ምንም አይነት ውጥረት የለም። ሶስታችንም እርስ በርሳችን በጣም በጥሩ ሁኔታ እንረዳዳለን። እኔ 2 ባሎች አሉኝ። አንደኛው በሶላን ይሰራል፣ ሌላኛው ደግሞ እዚህ መንደር ውስጥ ታክሲ ያሽከረክራል። እስከ ዛሬ ድረስ ምንም አይነት ግጭት አጋጥሞን አያውቅም። በሰላም በአንድነት እንኖራለን። ሁሉ ነገር ደግሞ በትክክል እናስተዳድራለን። የአንድነታችን ወደፊት እንዲቀጥል ወደ እግዚአብሔር እጸልያለሁ። ይህ ባህል ለዘመናት የቀጠለ ነው። ነገር ግን ጥያቄው በርካታ ግንኙነቶች በአንድ ላይ እንዴት አድርጎ ያስተዳድሩታል? 2 ወንድማማቾች ከአንድ ሚስት ጋር በአንድ ላይ ሲኖሩ በመካከላቸው ቅናት ወይም ሌላ ማንኛውም አይነት ችግር ተፈጥሮ አያውቅም? የለም፣ በፍጹም። ሁሉ ነገር በፍቅር ነው የሚጋራው። አንዱ ባል ከሌላው አብልጦ የመውደድ ወይም የማድላት ነገር የለም። ሁሉም በመግባባት በአንድ ላይ ይኖራሉ። 2 ወንድማማቾች አንዲት ሴት ሲያገቡ ስራው እንዴት ነው የሚከፋፈለው? እንደ እርሻና ቤት ውስጥ ስራ ኃላፊነቶች ሁሉ እንዴት ነው የምታስተዳድሩት? በእኛ ባህል መሰረት በጋብቻ ውስጥ ያሉ 2 ወንድማማቾች ብቻ በአንድ ላይ መኖር አለባቸው ማለት አይደለም። አንድ ቤተሰብ 6 ወንድማማቾች ካሉት ሚስቶቻቸውን አብሯቸው ይኖራሉ፣ ደግሞ ስራውን ይጋራሉ። 2 ባሎች ካሉ አንደኛው ቤት ውስጥ ሲቀር ሌላኛው ደግሞ ለስራ ወደ ውጭ ይሄዳል። ወደ ውጭ የሚሄደው የወንድማማች ልጆች በሙሉ አብሮ በመውሰድ እዚያ እንዲማሩ ያደርጋል። የሁሉም ወንድማማቾች ልጆች አንድ ላይ ነው የምናስተምረው። አንደኛው ባል ለልጆቹ ትምህርት ሲል ወደ ውጭ ይሄዳል፣ የቀሩት ደግሞ ቤት ውስጥ ከሆነ ይሰራሉ። ሁሉም በአንድነት ይኖራሉ። ከሂንድ የሂማላያ ተራሮች ርቆ የሚገኘው ክፍል ውስጥ እንዳለ ማየት ትችላላችሁ። እነዚህ ያሉት አብዛኞቹ ሰዎች ከሻኪሴ ጎሳዎች የተወለዱ ሲሆን ባህላቸውን፣ ወጋቸውን እያከበሩ ይገኛሉ። በዚህ መንደር ያሉ አብዛኞቹ ሰዎች በዚህ ወቅት ይህ የህንድ ሂማላያ ርቆ የሚገኘው ክፍል ብቻ ነው። እነዚህ ሰዎች ይህንን ባህል ለዘመናት በራሳቸው መንገድ በራሳቸው መግባባት ሲከተሉት ኖረዋል። ይህ መግባባት ደግሞ በአንድነት ጠብቆ አቆይተዋቸዋል። ነገር ግን አሁን ጊዜ እየተለዋወጠ ነው። ልጆቻቸው ለትምህርት ወደ ከተሞች የሚሄዱ ሲሆን በዚያም ይህ ባህል ብዙ ጊዜ ጥያቄ ውስጥ ይወድቃል። አቢ፣ የእናንተ ማህበረሰብ ልጆች አሁን ለትምህርት ቤት ወደ ውጭ የሚሄዱ ነግረኸኛል። ታዲያ ከመንደሩ ውጭ ሲማሩ በዚህ ባህል ምክንያት ምንም አይነት ችግር አይገጥማቸውም? አዎ ይገጥማቸዋል። ምክንያቱም ልጆቹ መመዝገብ ያለባቸው በአንድ ባል ስም ብቻ መሆን አለበት። ትምህርት ቤት ውስጥ ስናስገባቸው የአንድ ባል ስም ብቻ ነው መጠቀም የሚችሉት። ስለዚህ አዎ ልጆቹ ችግር ይገጥማቸዋል፣ ምክንያቱም ከውጭ ያሉ ሰዎች ተቃውሞ ያሳያሉ። ነገር ግን እኛ በእኛ በኩል ትክክለኛ ነን፣ ምክንያቱም ባህላችን ለረጅም ዘመናት የኖረ ነው። ታዲያ እንዴት ይህንን ባህል ሊያስቀሩት ይችላሉ? የሃቲ ማህበረሰብ ልጆች ወደ ውጭ የሚወጡበት ጊዜ ብዙ የተለያዩ ነገሮች ለመጋፈጥ ይገደዳሉ። የውጭው ዓለም ስለዚህ ባህል ሲሰማ ሰዎች ብዙ ጊዜ አስተያየት መስጠት ይጀምራሉ። አንዳንዶች እንዲያውም 2 አባቶችና 1 እናት አሏቸው እስከ ማለት ደርሳሉ። ማህበረሰቡ እንዲህ ያሉ ትችቶችን ይሰነዝራል። በተፈጥሯዊ ሁኔታ ልጆቹ እነዚህን ነቀፌታዎች በተደጋጋሚ ለመስማት ይገደዳሉ። በዚህ ምክንያት አንዳንድ ጊዜ ችግሮች ይገጥሟቸዋል። ነገር ግን እያንዳንዱ ሰው የራሱ የሆነ ሐሳብ መንገድ አለው። እኛም ሌሎች የሚናገሩትን ነገር በጣም ትልቅ ቦታ ለመስጠት ተምረናል። ከቀኑ መዝጊያ በኋላ እኛ ባህላችንን እናውቃለን፣ በራሳችን መግባባት ከጎኑ እንቆማለን። ታዲያ ይህን ለልጆቻቸው እንዴት ነው የሚያስረዱት? ይህ ባህል ለዘመናት የኖረ ሆኖ ሳለ እንዴት ተደርጎ ይብራራል? እኔ አምናለሁ ልጆች በዚህ ላይ ችግር ሊኖርባቸው አይገባም። የእኛ አስተሳሰብ ይህ ነው። ኪራን፣ ረቲን እና እንደነሱ ያሉ በርካታ ሴቶች፣ ከነሱ መካከል ማንም ሰው በዚህ ባህል ውስጥ በግድ የገባ የለም። ስለዚህ ጥያቄ ይነሳል፣ ይህ ባህል እዚህ ቦታ ላይ ለምን ተጀመረ? የሃቲ ማህበረሰብ በኒሻማል እና በኡንታክራድ በሚገኘው ወደ 450 የሚጠጉ መንደሮች ውስጥ ይኖራል። እዚህ ቦታ ላይ ህይወት ቀላል አይደለም። ቁልቁለታማ ገደሎች፣
ጥቂት የማባዩን መሬትና እርስ በርሳቸው በጣም የራቁ መንደሮች ሲል እዚህ ምንም መንገዶች አልነበሩም። ሰዎች ጨውና እህል ለማምጣት ብቻ በተራሮች ውስጥ ለብዙ ኪሎ ሜትር በእግራቸው ይጓዙ ነበር። ይህ የእጅ ወደ አፍ ባህል በማህበረሰባችን ውስጥ ለምን ተጠበቀ? ለዚህ ብዙ ምክንያቶች ነበሩ። የመጀመሪያው በጣም አነስተኛ መሬት የነበረ መሆኑ ነው። ገበያዎች ከመንደሩ በጣም የራቁ ነበሩ። ስለዚህ የእኛ ሽማግሌዎች ወይም አባቶች ይህንን ስርዓት ለመከተል ወሰኑ። አንድ ወንድ ገንዘብ ለማግኘት ወደ ውጭ በሚወጣ ጊዜ ወደ መንደሩ ለመመለስ ከ15 እስከ 20 ቀናት ይፈጅበት ነበር። አንዳንድ ጊዜም አደጋዎች ይከሰቱበታል። በራሳቸው መንደር ውስጥ ግልጽ የሆነ ምሳሌ አለ። እሷ 2 ባሎች ነበሯት፣ አንደኛው አረፈ። ሁለተኛው ባይኖር ማን ይንከባከባት ነበር? አዎ እኔ ያገባሁት በጆዶዳሪ ስርዓት ነበር። 2 ባሎችም ነበሩ። አንደኛው ሲያርፍ አሁን አንደኛው ብቻ ከኔ ጋር አለ። አንድ ባል ብቻ ቢኖር ኖሮ እንዴት እኖር ነበር? በዚህ ጊዜ ልጄ በጣም ትንሽ ነበር። ሁለተኛው ባል እዚያ ባይኖር ኖሮ ምን ማድረግ እችል ነበር? ካገባው ገና 2 ዓመቴ ብቻ ነበር። ሁሉም ነገር ብቻዬን እንዴት ማስተዳደር እችል ነበር? የምንከባከበው ሕፃን ነበረኝ። ነገር ግን ሁለተኛው ባሌ ከጎኔ ቆሞ እኔ እዚህ አለው ምንም አትጨነቅ ያለኝ። በዚህ ድጋፍ አማካኝነት በሕይወት ለመኖር ወደፊት ለመራመድ ቻልኩ። እንግዲህ ልክ ከበስተጀርባዬ እንደሚታየው በተራራ ላይ በእርሻ ቦታ ውስጥ የምትሰራ አንዲት ሴት ተመልክቻለሁ። እሷ ሕይወቷ በአደጋ አጋልጣ ነው እየሰራች ያለችው። እዚህ ያለው አስቸጋሪ ሕይወት ይህንን ይመስላል። እናም ይህ ፖሊዳሪ በአንድ ላይ ባል የማግባት ባህል፣ እነሱ የሚሉት ለዚህ ባህል የሚያቀርቧቸው አንዳንድ ምክንያቶች ከኢኮኖሚ ሁኔታ ጋር የተያዙ ናቸው። ይህንን ባህል ለዘመናት ሲተገብሩ የኖሩት በፖሊዳሪ በአንድ ላይ ሲሆኑ ጥሩ ገቢ ማግኘትና ሕይወታቸውን በጥሩ ሁኔታ መምራት ስለሚችሉ ነው። ከእነዚህ አስቸጋሪ ሁኔታዎች መካከል ነው እንግዲህ ጄዳራ የተባለ ያልተለመደ ስርዓት የተወለደው። እሱም አንዲት ሚስትና በርካታ ወንድማማቾች በአንድ ቤት ውስጥ በአንድነት የሚኖሩበት ባህል። ይህ ስርዓት መሬት እንዳይከፋፈል የከለከለ ሲሆን ቤተሰቦች በዚህ ተራራ ውስጥ ያለውን ሕይወታቸውን ተቋቁሞ እንዲኖሩ ያደርጋቸዋል። አንዳንድ ሰዎች ስለዚህ ባህል መጥፎ አስተያየቶችን እንደሚሰነዝሩ ነግረውኛል። እሺ ለእነሱ ምን ማለት ይፈልጋሉ? ምን ማለት ይችላሉ? አንድ ሰው አስተሳሰብ ወይም አመለካከት የቆሸሸ ከሆነ በግልጽ እንደሚታወቀው መጥፎ ነገር ይናገራል። ይህ የኛ ባህል እስከሆነ ድረስ በጥሩ ጎኑ መመልከት ካልተቻለ ቢያንስ ስለሱ መጥፎ ነገር አይናገሩም። የሃቲ ጎሳ በዚህ በተገለሉ ተራሮች ውስጥ ሕይወትን ተቋቁሞ ለመኖር ሲል ባህሉን በዚህ መልኩ ቀርጿል። አሁን ላይ ግን ልማት ወደ እነዚህ ተራሮች እየደረሰ ይገኛል። ይኸውም መንገዶች፣ ስልኮችና አዳዲስ አማራጮች እየገነቡ ነው። ይህ ባህል ወደፊት ይቀጥላል ወይስ ይጠፋል የሚለው ነገር እርግጠኛ አይደለም። ለእነሱ ግን ይህ ፈጽሞ እንግዳ ነገር ሆኖ አያውቅም። እሱ ዝም ብሎ ተራ የህይወት ዘይቤያችን